ልበ አምላክ ዳዊት አንድ ይላል፣ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት፣ አዲስ ቅኔም ተቀኙለት፣ በእልልታ መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና፣ ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። የባህር ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዝገቡ የሚያኖራቸው፣ ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉም ከእርሱ የተነሳ አይደንግጡ። እርሱ ተናግሯልና ሆኑ፣ እርሱ አዘዘ ጸኑ። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል። የልቡን ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ። እርሱ ብቻውን ልባቸውን የሠራ ሥራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ በኃይል ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱ ወደሚታመኑ። ነፍሳቸው ከሞት ያድን ዘንድ በራብም ጊዜ ይመግባቸው ዘንድ ነፍሳቸውን እግዚአብሔርን ተስፋ ታደርገዋለች። ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነናልና። አቤቱ ምሕረት በላያችን ትሁን፣ በአንተ እንደታመንን። አሜን። እግዚአብሔር የተመሰገነ ይሁን። አካውንቴ አሁን ማርኒንግ ላይ ነው ያለው። ኮፒ ሊንክ እያደረጋችሁ አካውንቴን እናድነው። ይሄ ጠቃሚ መስለው ከታያችሁ ደግሞ ለምትወዷቸው ሰዎች አድርሱላቸው። በተጨማሪ በዚሁ አጋጣሚ መናገር የምፈልገው ትግራይ ውስጥ የብዙ እናቶች ጩኸት፣ የብዙ አባቶች ጩኸት፣ የብዙ ወንድሞቻችንና እህቶቻችን ጩኸት እየሰማን ነው። ለእነሱ ጸሎት እናድርግላቸው፣ ድምፅ እንሆንላቸው። ሀገራችን ሰላም ያርግልን። መልካም ቀን ይሁንላችሁ።